ወንድ ልጅ አብዝተሽ ከጠበቅሽውና ከተንከባከብሽው የበለጠ ይወድሻል። ይህንን የትምህርት ቤት ተረት አሁኑኑ ከአይምሮሽ አውጥተሽ ጣዩ። እውነቱን ልንገርሽ፣ ወንድ ልጅን ያለ ገደብ ከተንከባከብሽው የበለጠ እንደፈቅርሽ አያደርገውም። ይልቁኑ ያላትን ክብር ያጣች የራሷ ሕይወት የሌላትና ዋጋ የሌላት ሴት አድርጎ እንዳይሽ ያደርገዋል። ወንዶች በቀላሉ ላገኙት ወሰን ለሌለውና ሙሉ በሙሉ ለተቆጣጠሩት ነገር በፍጹም ዋጋ አይሰጡም። ዛሬ የምነግርሽ እውነት ምናልባት ያለምሽውን የደመቀ የፍቅር ህልም ይሰብሮ ይሆናል። ነገር ግን ቀሪ ሕይወትሽን ከማይቀረው መከራና ውርደት ይታደጋል። ዛሬ በየቤቱና በየግንኙነቱ ውስጥ አብዛኞቹ ሴቶች ልባም ዘመናዊ ሴት የሆንኩ መስሎኛል እያሉ በሞኝነት የራሳቸውንና የትዳር አጋራቸውን ሕይወት ሲያበላሹ ይታያሉ። ይህ ቪዲዮ ለሴቶች ብቻ አይደለም። ወንዶችም ከነዚህ 3 አስፈሪ የባህሪ አይነቶች ራሳቸውን እንዴት መጠበቅ እንዳለባቸውና እውነተኛዋን ብልህ ሴት እንዴት እንደሚለዩ ፍንትው አድርጎ ያሳያል። እስከ ዛሬ ድረስ ማህበረሰቡ ያየሻቸው ፊልሞችና ያነበብሻቸው መጻሕፍት ምን ብለው እንዳስተማሩሽ ጠንቅቄ ያውቃለሁ። ጥሩ ሴት ሁኚ፣ ሁሉንም ነገር መስዋዕት አድርገሽ ስጪው፣ ያገኘሽውን ወንድ በሴትነትሽና በጥበብሽ አስተካኪው ተብለሻል። ይህ የተለመደ ያረጀ ምክር ግን ዛሬ ላለሽበት መራራ እውነታ ግራ መጋባትና ሌሊት ለምታፈሽው የእንባ ጎርፍ ዋናው ምክንያት ነው። አብዝተሽ የሰጠሽው አላስፈላጊ ትኩረት ፍቅርሽን ሳይሆን ድክመትሽን ነው ያሳየው። ራሷን አሳልፋ የምትሰጥ ሴት ለወንድ ልጅ ማራኪ አይደለችም። ይልቁኑ የራሷ ሕይወት፣ የራሷ ህልምና ድንበር የሌላት ምስኪን አድርጎ ነው የሚቆጥራት። ያንቺ ከንቱ መስዋዕትነት ለሷ አክብሮትን ሳይሆን ግዴለሽነትን ያተረፈልሽ። ወንዶችም ቢሆኑ በሴትነቷ ታስተካክለኛለች በሚል መካን ተስፋ ከሞኝ ሴት ጋር በመኖር እድሜያቸውን ያባክናሉ። መለወጥ የማትፈልግን ሴት ለመቀየር መሞከር የራስን ሰላም በገዛች ማጥፋት ማለት ነው። አብዛኛውን ጊዜ ሴቶች ትልቅ መስዋዕትነት ብለው የሚጠሩት ነገር በእውነቱ ፍቅር ሳይሆን የራሳቸውን ዝቅተኛ የራስ ዋጋ የመደበቂያ መርዛማ ዘዴ ነው። በወንዶችና በሴቶች ስነ ልቦና ውስጥ በጥልቅ የተደበቀ ነገር ግን ብዙዎች በፍጹም ማስተዋል የማይችሉት አንድ አስፈሪ ምስጢር አለ። ብልህ ሴቶች ይህንን ምስጢራዊ የስነ ልቦና ሕግ ጠንቅቀው ያውቁታል። ለዚያም ነው በወንዶች ዘንድ ሁል ጊዜ የሚከበሩትና የሚፈለጉት። አንድ ሴት ብልህ ካልሆነችና በሞኝነት የምትመራ ከሆነ ሕይወቷን የትዳር አጋሯን የምታጠፋበት 3 የማይታለፉ የባህሪ ምልክቶች አሉ። እነዚህን ምልክቶች አንዴ ካነበብሽ ከእንግዲህ በፍቅር ስም ራስሽን አታዋርጅም። ወንዶችም ከፊት ለፊታቸው ያለችው ሴት ለትዳር የምትሆን ብልህ ናት ወይንስ ሕይወታችሁን የምታጨልም? እንደ መስታወት ፍንትው አድርጋችሁ ማየት ትጀምራላችሁ። አሁን ወደ ዋናውና ሕይወትሽን ሙሉ በሙሉ ወደሚቀይረው የብልህ ሴቶች ምስጢራዊ ሕግ እንግባ። ብልህ ሴት በምንም አይነት የፍቅር ስካር ውስጥ ብትሆን በፍጹም የማታደርጋቸው 3 ወሳኝ ነገሮች አሉ። እነዚህን 3 ሕጎች ከጣሽ ምንም ያክል ቆንጆ፣ የተማርሽ ወይም ደግ ብትሆኚ በወንድ ልጅ ዘንድ ያለሽን ዋጋ በገዛ እጅሽ ነው የምታጠፊው። አንደኛውና ትልቁ ሕግ ብልህ ሴት ለወንድ ልጅ ስትል የራሷን ህልም፣ ስራ፣ እሴትና ድንበር በፍጹም አታፈርስም። እስቲ ቆም ብለሽ አስቢ። እሱ ሲደውል ብቻ የምትገኚ፣ እሱ ሲፈልግ ብቻ የምታስቢ፣ የእሱን ጥሪ ለማስተናገድ ስትይ የራስሽን ቀጠሮ የምትሰርዢ ደካማ ሴት ነሽ። ይህንን እውነት በደንብ አድምጪኝ። አይሆንም አልፈልግም ማለትን የምትፈራ ሴት በፍቅር ስም የራሷን ሕይወት የምትገብር ጥገኛ ናት። እሱ የወሰነልሽን ብቻ የምትኖሪ ከሆነ ለሱ የሕይወት አጋሩ ሳይሆን ተገዢው ነሽ። ብልህ ሴት ግን የራሷ ዓላማ አላት። እሱ ሲመጣ ሕይወቷ አይጀምርም፣ እሱ ሲሄድም ሕይወቷ አይቆምም። የራሷን ድንበር የማታስከብር ሴት በወንድ ልጅ ዘንድ በፍጹም አትከበርም። ሁለተኛውና እጅግ አስፈሪው ስህተት የወደቀን መለወጥ የማይፈልግንና ዓላማ የሌለውን ወንድ እኔ በሴትነቴ በፍቅሬ እቀይረዋለሁ ብሎ መድከም ነው። ራስሽን አትሰውጂ። ብልህ ሴት ወንድን እንደ እድሳት ፕሮጀክት አታይም። ራሱን ያከበረ ለራሱ ሕይወት ኃላፊነት የወሰደ ወንድ ነው እንጂ የምትመርጠው። በየመንገዱ የወደቀና ጥፋቱን የማያምን ወንድ አታነሳም።
መለወጥ የማይፈልግን ወንድ ለመቀየር መሞከር የራስሽን ስነ ልቦና በገዛ እጅሽ ማጥፋት ማለት ነው። ወንዶች በፋብሪካ ተሰርተው በየቤቱ የሚታደሱ ዕቃዎች አይደሉም። ሊያገባሽ የሚችል እውነተኛ ወንድ በትዳር ውስጥ አይገነባም። ራሱን አርሞና ተስተካክሎ የመጣ ወንድ ነው ለትዳር የሚሆነው። ሶስተኛውና ወሳኙ ሚስጥር ደግሞ በዘመናዊነት ስም በኢጎና በትዕቢት አለመወጠር ነው። ዛሬ ላይ ራሴን ችያለሁ፣ ወንድ አያስፈልገኝም በሚል የውሸት ስብከት በኢጎ የተሞሉ ሴቶች በዝተዋል። ይህ ግን ጥንካሬ ሳይሆን ከጀርባው ትልቅ ፍርሃትና የስነ ልቦና ስብራት ያለበት የደካሞች ጭንብል ነው። ብልህ ሴት ጥንካሬዋንና ሴትነቷን ጠንቅቃ ታውቃለች። ትህትና አላት። ከወንድ ጋር ትከሻ ለመለካት አትፎክርም፣ አትፎካከርም። ወንድ ልጅ በቤት ውስጥ መሪና ጠባቂ እንዲሆን እድሉን ትሰጣለች እንጂ በትዕቢትና በጭቅጭቅ ቤቷን ወደ ሲኦል አትቀይረውም። በኢጎ የተሞላች ሴት በውጭ ጠንካራ ብትመስልም መጨረሻዋ ባዶ ቤት ውስጥ በብቸኝነትና በድብርት መኖር ብቻ ነው። እነዚህን 3 ሕጎች የጠበቀች ሴት በወንድ ልጅ ዘንድ እንደ አልማዝ የምትፈለግና የምትከበር ልባም ሴት ናት። አሁን ቪዲዮን ዘግታችሁ ከመሄዳችሁ በፊት ቆሙ በሉና ራሳችሁን በቅንነት ጠይቁ። አሁን ካላችሁት ሰው ጋር እየኖራችሁ ያላችሁት በእርግጥ በሕይወታችሁ ውስጥ እውነተኛ ሰላም፣ ክብርና ደስታ ስላገኛችሁ ነው ወይንስ በስሜትና በውሸት ተስፋ ላይ የተገነባ መርዛማ ልምድ ስለሆነ? ራሳችሁን አትዋሹ። በምክንያት የገነባችሁት ግንኙነት ሁሉ ነገ በትዳር ውስጥ መፍረሱ አይቀሬ ነው። ዛሬ ያላችሁ አማራጭ 2 ብቻ ነው። ዛሬ እውነታውን ተቀብላችሁ በክብርና በሰላም መኖር ወይንም ደግሞ ለማይሆን ሰው ሕይወታችሁን ገብራችሁ ለዘላለም መቆጨት። ምርጫው ሙሉ ለሙሉ የእናንተ ነው። ይህን ቪዲዮ አይናችሁን ከገለጠ አሁኑኑ ሰብስክራይብ አድርጉ። ይህ እውነት የሚያስፈልጋቸው ምርጥ ጓደኞቻችሁም ካሉ አሁኑኑ ቪዲዮን አጋሯቸው። በሚቀጥለው አስተማሪ ቪዲዮ እስክንገናኝ ቸር ያቆየን።